ሰላም ጤና ይስጥልን ክብራትና ክብራን ይህ ቅሬላ ቲዩብ ነው። ቅሬላ ቲዩብ ኦፊሻልን የተከታተላችሁ አብራችሁ እንድትዘልቁ በአክብሮት እንጋብዛለን። የ2025-26 የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 5 ጨዋታዎች ቀርተውታል። እነኚህ 5 ጨዋታዎች አርሰናልና ማንቸስተር ሲቲን ያፋጠጡ ሆነዋል። በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ በኢቲሃድ ስቴዲየም ማንቸስተር ሲቲ አርሰናልን ካሸነፈ በኋላም የነጥብ ልዩነቱ ወደ 3 ተጠቧል። ማንቸስተር ሲቲ ቀሪ አንድ ተስተካካይ ጨዋታ እጁ ላይ መኖሩን ተከትሎ ምናልባትም ቀሪውን ጨዋታ ማሸነፍ የሚችል ከሆነም ከአርሰናል ጋር ለዋንጫ የሚደረገው ፉክክር የበለጠ ትኩረትን የሚስብ ሆኗል። በርካቶች በማንቸስተር ሲቲ እና አርሰናል መካከል እሁድ ዕለት የተደረገው ጨዋታ በሲቲ አሸናፊነት መጠናቀቁን ተከትሎ ማንቸስተር ሲቲዎች የዋንጫ ዕድላቸው የሰፋ ነው፣ በአርሰናል በኩል ደግሞ ተስፋቸውን እያጡ ይገኛሉ የሚል አስተያየት ቢሰጡም የእግር ኳስ ሊቆች፣ የእግር ኳስ ቀድሞ ተጫዋቾች እና በአሁኑ ሰዓት በተንታኝነት የሚሰሩ የተለያዩ ሀሳቦችን ሰጥተዋል። በእርግጥ 5 ጨዋታዎች ከ20 ዓመት በላይ የተጠበቀ ተስፋን ያሟጥጣሉ ወይስ ደግሞ የአርሰናልን ስኬት ዳግም ሊመልሱት ይችላሉ? አሰልጣኝ ጆሴፍ ፔፕ ጋርዲዮላ ከኋላ እየመጣ የማንቸስተር ሲቲዎችን ሞተር ከፍ አድርጎታል። የተጫዋቾቹ ቁርጠኝነት የአርሰናል ድል ከተመዘገበ በኋላ ያሳዩት ከፍተኛ መነሳሳት አሁንም ዋንጫ በተደጋጋሚ እንዳሸነፈ ሳይሆን የዋንጫ ረሃብ እንዳለባቸው ሆኖ ታይቷል። እነኚህ ምክንያቶች ምናልባትም ለአርሰናል ጫና ሊያሳድሩ ይችላሉ ወይስ ደግሞ ማንቸስተር ሲቲ ከኋላ መምጣቱን ተከትሎ ጫናው እርሱ ላይ ሊበዛ ይችላል? የእግር ኳስ አዋቂዎች፣ የቀድሞ እግር ኳስ ተጫዋቾችና ተንታኞች ስለ ሁኔታው ምን አሉ? ቁጥሮች ምን ይነግሩናል? በዚህ ዝግጅታችን ባጭሩ የምታውቁትን እናስታውሳችኋለን። መልካም ቆይታ። ክብራትና ክብራን ከቅሬላ ስፖርት የአርሰናል ቡድን በዚህ የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ተስፋው ከሌላውም ጊዜ በተሻለ ከፍ ብሎ ተጉዟል። በእርግጥ የነበሩትን የነጥብ ልዩነቶች ማስጠበቅ አለመቻሉና የጣላቸው ነጥቦች አሁንም አርሰናል በአሸናፊነት መንገድ ላይ ጥያቄ ምልክት ውስጥ እንዲገባ ያደርገዋል የሚሉ አስተያየት ሰጪዎች ቢኖሩም ቀሪዎቹ 5 ጨዋታዎች አርሰናል በራሱ መንገድ ተጉዞ የማንቸስተር ሲቲን ውጤት የሚጠብቅበት ይሆናል። አርሰናል 33 ጨዋታዎች 70 ነጥቦችን ሰብስቧል፣ የሊጉ መሪ ሆኖ ተቀምጧል። ማንቸስተር ሲቲ በ32 ጨዋታዎች 67 ነጥቦችን ሰብስቦ አንድ ቀሪ ተስተካካይ ጨዋታ ያለው በእጁ ላይ ያሉ ድሎችን እያሰበ ይገኛል። መድፈኞቹ አርሰናሎች የ2025-26 የእንግሊዝ ፕሪሚየር ሊግ ጉዟቸውን በድል ለማጠናቀቅ የማንቸስተር ሲቲ ነገር እንዳለ ቢሆንም 5 ቀሪ ጨዋታዎችን ማድረግ ይኖርባቸዋል። ከኒውካስል ጋር በኤምሬትስ ስቴዲየም የሚያደርጉት የመጀመሪያው ፈተናቸው ይሆናል። ፉልሃምን ግንቦት 2 ቀን ይገጥማሉ። ዌስትሃም ሜዳ አቅንተው ጨዋታቸውን ሲያደርጉ ከበርንሌ ጋር በሜዳቸው ጨዋታቸውን ያደርጋሉ። የመጨረሻው የሚሆነው ከክሪስታል ፓላስ ጋር ከሜዳቸው ውጭ የሚያደርጉት ጨዋታ እንደሆነ ይጠበቃል። የ2025-26 የእንግሊዝ ፕሪሚየር ሊግ ጨዋታን ለተመለከተው በአርሰናል ቤት 5 ጨዋታ አንድ ህልም ብሎ መናገር ይቻላል። እነኛ 5 ጨዋታዎች የአርሰናል የሻምፒዮንነት መንገድን ለማሳካት አሁንም ከፍታቸው የተለየ ሆኖ ሊነገር ይችላል። አርሰናል ከማንቸስተር ሲቲ ጋር ባለፈው እሁድ ያደረገውና በሽንፈት ያጠናቀቀበት ጨዋታ ላይ በውጤቱ የማንቸስተር ሲቲ አሸናፊነት ቢታወጅም የተጫዋቾቹ የአሸናፊነት ስለንቦናና ነገሮችን ለመቀየር የሄዱበት ተጋድሎ በእጅጉ በእግር ኳስ ተጫዋቾች ዘንድ ሲደነቅ ነበረ። የስፖርት አዋቂዎችና ተንታኞችም የሚካኤል አርቴታ ልጆች አሁንም የዋንጫው ረሃብ እንዳላቸው ነው፣ ፊዚካሊም ሜንታሊም የተሻለ ቡድን ሆኖ ለመቅረብ ቀሪዎቹ 5 ጨዋታዎች ላይ የሚጥሉት ነጥብ ሊኖር አይገባም ሲሉ ሀሳባቸውን ሰጥተዋል። አርሰናልና ማንቸስተር ሲቲ ያላቸው የጎል ልዩነት ምናልባትም የተለየ ነው። 37 ንጹህ ግብ አርሰናል አለው። 63 ጎሎችን ሲያስቆጥር 26 ጎሎች ብቻ ተቆጥረውበታል። በአርሰናል ቡድን ላይ ይህንን ነገር ጎል አድርጎ መመልከት ያስፈልጋል። ከቀሪ ጨዋታዎቹ ጋር ተያይዞ አርሰናል በመከላከሉ ረገድ እጹብ የሚባል የመከላከል ልምድ ያለው ወይም ደግሞ የተሻለ የመከላከል አቅም ያለው ቡድን ነው ብሎ መናገር ይቻላል። በፕሪሚየር ሊጉ እስካሁን በተደረጉ ጨዋታዎች ላይ ዝቅተኛ ጎል ከተቆጠረባቸው ቡድኖች መካከል አንደኛው አርሰናል ነው ማለት ይቻላል። በፕሪሚየር ሊጉ አርሰናል ካደረጋቸው 33 ጨዋታዎች 26 ጎሎች ብቻ ተመዝግቦበታል። በአንጻሩ የአርሰናል ባላንጣ ሆኖ እየተጓዘ የሚገኘው ማንቸስተር ሲቲ ነው። ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ ባደረጋቸው 32 ጨዋታዎች 65 ጎሎችን ሲያስቆጥር 29 ጎል ተቆጥሮበታል። ይህ ደግሞ በአርሰናል በመከላከሉ ረገድ እጅግ የተሻለ ነው ማለት ይቻላል። ሁለቱ ቡድኖች ብቻ ናቸው 30 ያልገባ ጎል ያስተናገዱት።
ሁለቱ ቡድኖች በሚያደርጉት የመጨረሻዎቹ 5 ጨዋታዎች ፉክክር ላይ ከሁለቱም ቡድኖች ተነቅሰው ሊወጡ የሚችሉ ጉዳዮች ናቸው። በመከላከሉ ረገድ አርሰናል የተሻለ ሆኖ እንደሚገኝ ቁጥሮች ይህንን ያሳያሉ። የጋብሪኤል ማጋሌሽ እንዲሁም ደግሞ የዊሊያም ሳሊባ ጥምረት የነ መስኩዌራ፣ ቤን ዋይት፣ ሂንካፔ እየተፈራረቁ መሰለፍና ውጤታማ መሆን ምናልባትም በአርሰናል ቤት የተሻለው የመከላከል አደረጃጀት መኖሩን ያሳያል። ከቀሪ ጨዋታዎች አንጻር 5ቱን ጨዋታዎች አርሰናል ጥንቃቄ በተሞላበት መልኩ መከላከሉ ላይ ሳይደፈር ሊያጠናቅቅ ይችላል ብሎ በልብ ሙሉነት መናገር ሊቻል ይችላል። ነገር ግን አርሰናል ከወገብ በላይ ያለው ቡድኑ ስኬታማነቱን ለተመለከተ ሰው ደግሞ አሁንም ጥያቄው በትልቁ እንዲነሳ ያደርጋል። አርሰናል በአለፉት 5 ጨዋታዎች 5 ጎሎችን ነው ማስቆጠር የቻለው። ይሄ ደግሞ በማጥቃቱ ረገድ አርሰናል ደካማ ሂደት ላይ እንዳለ ያሳያል፣ ወይም ደግሞ አነስ ያለ ሂደት ላይ እንዳለ ያሳያል ሲሉ በርካቶች ሀሳባቸውን ይሰጣሉ። አርሰናል የመከላከል የጀርባ አጥንት የሆኑ ተጫዋቾች እንዳሉት ሁሉ በማጥቃቱ ረገድ አሰልጣኝ ሚካኤል አርቴታ ችግር ውስጥ ገብቷል። በተደጋጋሚ ካይ ሃቨርትስ እና እንዲሁም ደግሞ ቪክቶር ጊዮክሬሽን በቋሚ ተሰላፊነት እያስገቡ የተሻለውን አርሰናል እና የማጥቃቱን መንገድ ለማግኘት ጥረት እያደረጉ ይገኛሉ። ይህ ደግሞ እስከ መቼ ድረስ ወይም ደግሞ ዋንጫ ለማሸነፍ ለሚያልም ቡድን በእንዲህ አይነት የማጥቃት መንገድ ይሆናል የሚል ጥያቄ በብዛት እንዲነሳ አድርጓል። ሌላኛው አርሰናልን የሳይኮሎጂካል ኤጁ ከፍ ያለ መምጣት እንዳለበት ነው ብዙዎች እየተናገሩ የሚገኙት። ሽንፈት በገጠመ ቁጥር ተጫዋቾች ስሜታቸውን ገታ አድርገው የቡድን የማሸነፍ መንገድ ላይ ትኩረት ሊያደርጉ ይገባል የሚለውን ሀሳብ ብዙዎች ከፍ እያደረጉ እያነሱት ይገኛሉ። በአንጻሩ ማንቸስተር ሲቲዎች በመከላከሉ ረገድ ከአርሰናል ዝቅ ብለው ቢቀመጡም በቁጥር ደረጃ፣ ነገር ግን በማጥቃቱ ረገድ ማንቸስተር ሲቲ የተሻለው ቡድን ነው ማለት እንችላለን። 65 ጎሎችን ነው ማስቆጠር የቻለው በተጋጣሚ ቡድን ላይ። አርሰናል 63 ጎሎችን ያስቆጠረው 36 ንጹህ የግብ ክፍያዎች አሉት ማንቸስተር ሲቲ። አርሰናል ደግሞ 37 ንጹህ የግብ ክፍያ አለው። በእንግሊዝ ፕሪሚየር ሊግ እንግዲህ የጎል መጠኑም ከፍተኛ ዋጋ እንዳለው ልብ ይሏል። ክቡራትና ክቡራን አድማጮቻችን በማንቸስተር ሲቲ እና የአርሰናል ጨዋታ በማንቸስተር ሲቲ አሸናፊነት ከተጠናቀቀ በኋላ አሁንም በአርሰናል ዘንድ ተስፋ መቁረጥ እንደሌለና የሻምፒዮንነት መንገዱ አሁንም ለአርሰናሎች ክፍት መሆኑን የሚያሳዩ አስተያየቶች እየተሰሙ ይገኛሉ። ጂሚ ካራገር ከጨዋታው መጠናቀቅ በኋላ ሰኞ ምሽት በቴሌቪዥን ተንታኝነት ቀርቦ በሰጠው አስተያየት አርሰናል አሁንም ተስፋው አላለቀም፣ የአርሰናል ቡድን ማቹሪቲ ከፍ እያለ እንደሆነ ወይም ደግሞ የተለየ ማቹሪቲ እንዳለው የተመለከትን እንገኛለን። እንደ ባለፉት ጊዜያት የሚረበሽ አርሰናልን እየተመለከትን አይደለም። ይሄ የስነልቦና ጥንካሬ ላይ መገኘት ደግሞ አርሰናል ዋንጫውን ለማሸነፍ እድል እንዳለውና የማሸነፍ አቅሙም እንዳለው ያሳያል ሲል ጂሚ ካሬገር ሀሳቡን ሰጥቷል። ጋሪ ኔቭል አሁን ትክክለኛው ፈተና የሚታይበት ወቅት ነው። አርሰናል ቀሪዎቹን 5 ጨዋታዎች በተገቢው መንገድ መያዝ ከቻለ አርሰናልን ከሻምፒዮንነት ሊያወርደው የሚችል የለም ሲል መናገሩም እንዲሁ ጋሪ ኔቭል ተሰምቷል። ኤንድ ራይት የቀድሞ የአርሰናል ታሪካዊ ተጫዋች ደጋፊዎቹ አንድ ነገር ሊያምኑ ይገባል፣ ይሄ የቡድን ልብ ነው፣ የቡድን ኳሊቲ ነው፣ እንዲሁም ደግሞ አሰልጣኙ የሚሰራውን በደንብ ያውቃል። ስለዚህ አርሰናል ምናልባትም የመጨረሻው ቀን ላይ የሊጉ ሻምፒዮን ሆኖ ሊታይ ይችላል ሲል ሀሳቡን ሰጥቷል። አሰልጣኝ ሚካኤል አርቴታ ከጨዋታው ፍጻሜ በኋላ አሁንም በቀጣይ ጨዋታችን ላይ ነው ትኩረት የምናደርገው፣ ምንም ነገር ሊፈጠር ይችላል፣ ሁሌም ነጥቦችን መሰብሰብና ነጥቦችን መያዝ እንፈልጋለን ሲል ሀሳቡን ሰጥቷል። ቀጣዮቹ የአርሰናል 5 ጨዋታዎች አርሰናል ከኒውካስል ጋር ኤፕሪል 25 ቀን ያደርጋል። በሜዳው ኤምሬትስ ስቴዲየም ነው የሚያደርገው። አርሰናልና ኒውካስል በእንግሊዝ ፕሪሚየር ሊግ ከዚህ ቀደም የነበራቸው እርስ በርስ ግንኙነት ምን መልክ አለው የሚለውን ስንመለከት በመጀመሪያው ዙር ጨዋታ በሴንት ጄምስ ፓርክ ስቴዲየም አርሰናል 2-1 በሆነ ውጤት ኒውካስልን አሸንፎታል። እንዲሁም ደግሞ በዚህ የውድድር ዘመን ጁላይ 27 ቀን የ2025-26 የውድድር ዘመን ከመጀመሩ አስቀድሞ በተደረገ የወዳጅነት ጨዋታ አርሰናል 3-2 ኒውካስልን ማሸነፍ ችሏል። ባለፈው የውድድር ዘመን አርሰናል ማለትም በ2024-25 ከኒውካስል ጋር በ4 ጨዋታዎች ተገናኝተው ነበር። በካራባኦ ዋንጫ 2 ጊዜ እንዲሁም ደግሞ በፕሪሚየር ሊጉ 2 ጊዜ። በፕሪሚየር ሊጉ የመጀመሪያ ዙር ጨዋታ ኒውካስል በሜዳው ሴንት ጄምስ ፓርክ ስቴዲየም አርሰናልን 1-0 አሸንፎት እንደነበር ይታወቃል። እንዲሁም ደግሞ
ካራቦ ካፕ የደርሶ መልስ ጨዋታ 2-0 2-0 ኒውካስል አርሰናልን አሸንፎት ነበር። በፕሪሚየር ሊጉ የመልስ ጨዋታ ኤምሬትስ ስቴዲየም ላይ ግንቦት 18 ቀን 1-0 በሆነ ውጤት አርሰናል ማሸነፉ ይታወሳል። በ2023-24 የውድድር ዘመን በፕሪሚየር ሊጉ ላይ ጊዜ ተገናኝተው ኒውካስል ሴንት ጄምስ ፓርክ ስቴዲየም ላይ 1-0 ሲያሸንፍ አርሰናል ኤምሬትስ ስቴዲየም ላይ 4-0 ያሸነፈበት አጋጣሚ እንዲሁ የሚጠቀስ ነው። በ2022-23 የውድድር ዘመን ነው አርሰናል ሴንት ጄምስ ፓርክ ስቴዲየም ላይ ሄዶ ኒውካስልን ያሸነፈው 2-0 ነበር ማሸነፍ የቻለው። በኤምሬትስ ስቴዲየም 0-0 አቻ ውጤት ተለያይቷል። በ2021-22 የውድድር ዘመን በሴንት ጄምስ ፓርክ ስቴዲየም ኒውካስል አርሰናል 2-0 አሸንፏል። እንዲሁም ደግሞ ኤምሬትስ ስቴዲየም ላይ 2-0 አርሰናል ኒውካስልን ያሸነፈበት አጋጣሚ እንዳለም መጥቀስ ይቻላል። በፕሪሚየር ሊጉ ያለፉትን 4 ዓመታት ወደ ኋላ ተመልሰን እንደተመለከት ነው ኤምሬትስ ስቴዲየም ላይ አርሰናል የተሻለ ማሸነፍ ምጣኔ ወይም ልኬት አለው። ሌላኛው ተጋጣሚው ኤምሬትስ ስቴዲየም ፉልሃም ነው። ፉልሃምና አርሰናል ከዚህ ቀደም የነበራቸው የእርስ በርስ ግንኙነት ምን መልክ አለው የሚለውን ስንመለከት ደግሞ አርሰናል 44 ጊዜ ፉልሃምን ማሸነፍ ችሏል። 13 ጨዋታ ባቻ ውጤት ሲያጠናቀቁ 9 ደግሞ ፉልሃሞች ማሸነፍ ችሏል። ባለፈው የውድድር ዘመን አርሰናል ኤምሬትስ ስቴዲየም ላይ 2-1 አሸንፏል። በፉልሃም ሜዳ ደግሞ ጨዋታው 1-1 በሆነ ውጤት ተጠናቋል። በ2024-25 የውድድር ዘመን 1-1 ሲለያዩ አርሰናል በኤምሬትስ ስቴዲየም 2-1 አሸንፏል። 2023-24 የውድድር ዘመን ፉልሃም ክራቫን ኮቴጅ ላይ አርሰናልን 2-1 በሆነ ውጤት ማሸነፍ ችሏል። በኤምሬትስ ስቴዲየም 2 አቻ ጨዋታቸውን አጠናቋል። ክራቫን ኮቴጅ ላይ አርሰናል 3-0 በ2022-23 የውድድር ዘመን አሸንፏል። በኤምሬትስ ስቴዲየም 2-1 በሆነ ውጤት አሸንፏል። 2020-21 ኤምሬትስ ስቴዲየም ላይ 1-1 በሆነ አቻ ውጤት ሲለያዩ እንዲሁም ደግሞ በ2021 የውድድር ዘመን ክራቫን ኮቴጅ ላይ ተጉዞ አርሰናል 3-0 ያሸነፈበት አጋጣሚ እንዲሁ ተጠቃሽ ነው። ዌስትሃም ሜዳ ተጉዞ ከዌስትሃም ጋር ጨዋታውን የሚያደርግ ነው የሚሆነው። የዌስትሃም እና የአርሰናል የእርስ በርስ ግንኙነትን ስንመለከት ሁለቱ ቡድኖች ከዚህ ቀደም ባደረጓቸው ጨዋታዎች 36 ጨዋታ ዌስትሃም አሸንፎታል አርሰናልን። 40 ጨዋታ ባቻ ውጤት ሲያጠናቅቁ 72 ጨዋታ አርሰናል ድል ማድረግ ችሏል። ይህ እንግዲህ በጠቅላላ ውድድሮች ያስመዘገቡት ውጤት ነው። በፕሪሚየር ሊጉ ላይ ስንመለከት አርሰናል በ2025-26 የውድድር ዘመን በዚህ የውድድር ዘመን የመጀመሪያው ዙር ጨዋታ ኤምሬትስ ስቴዲየም ላይ ኦክቶበር 4 ቀን 2-0 ዌስትሃምን እንዳሸነፈው ይታወሳል። ያለፉትን ታሪኮች ስንመለከት አርሰናል በሜዳው ኤምሬትስ ስቴዲየም 1-0 በዌስትሃም ተሸንፏል ባለፈው የውድድር ዘመን። ከዛ ደግሞ የመጀመሪያው ዙር ጨዋታ ላይ ኖቬምበር 30 ቀን አርሰናል 5-2 ዌስትሃምን በሜዳው ያሸነፈበት አጋጣሚ ይታወሳል። በ2023-24 የውድድር ዘመን አርሰናል ዌስትሃም ሜዳ ተጉዞ 6-0 ያሸነፈበት አጋጣሚ እንዲሁ በፕሪሚየር ሊግ የሚታወስ እንደሆነ ይታወቃል። በኤምሬትስ ስቴዲየም ግን ዌስትሃም 2-0 አርሰናልን አሸንፎት እንደነበር ይታወሳል። በ2022-23 የውድድር ዘመን አርሰናል በዌስትሃም ሜዳ ተጉዞ 2-2 ባቻ ውጤት ሲያጠናቅቅ 3-1 በሆነ ውጤት ኤምሬትስ ስቴዲየም ላይ አርሰናል ማሸነፉ ይታወሳል። በ2021-22 የውድድር ዘመን ወደ ዌስትሃም ሜዳ ያቀኑት አርሰናሎች 2-1 በሆነ ውጤት አሸንፏል። ኤምሬትስ ላይ አርሰናል 2-0 ማሸነፉ ይታወሳል። 2020-21 የውድድር ዘመን ዌስትሃም ላይ 3-3 ጨዋታቸውን ሲያጠናቅቁ አርሰናል ኤምሬትስ ላይ 2-1 ያሸነፈበት አጋጣሚ እንዲሁ ተጠቃሽ ነው ማለት ይቻላል። ቀሪው ከበርንሌ ጋር ያለው ሌላኛው ጨዋታ ነው። የ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ነው። ይህ የ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ወደ አርሰናል ሜዳ በርንሌዎች መጥተው ጨዋታቸውን ያደርጋሉ። 57 ጨዋታ አርሰናል ድል አድርጓል። 24 አቻ ሲለያዩ 32 ጨዋታ በርንሌ ማሸነፍ የቻለበት አጋጣሚ ይታወሳል። በመጀመሪያው ዙር የፕሪሚየር ሊጉ መርሃ ግብር አርሰናል ወደ በርንሌ ሜዳ አቅንቶ 2-0 አሸንፏል። በ2023-24 የውድድር ዘመን አርሰናል በርንሌ ሜዳ አቅንቶ 5-0 ሲያሸንፍ ኤምሬትስ ላይ 3-1 እንዲሁ ማሸነፍ ችሏል። በ2021-22 የውድድር ዘመን ደግሞ አርሰናል በኤምሬትስ 0-0 ሲለያዩ ወደ በርንሌ ሜዳ ሄዶ 1-0 አሸንፏል። በ2020-21 የውድድር ዘመን በበርንሌ ሜዳ 1-1 ጨዋታቸውን አጠናቋል። ኤምሬትስ ላይ በርንሌ 1-0 ያሸነፈበት አጋጣሚ እንዲሁ የሚታወስ ነው። የእርስ በርስ ግንኙነታቸውን ስንመለከት ክሪስታል ፓላስ ሌላኛውና ትልቅ ሊሆን ይችላል የተባለው ፈተና ነው ከአርሰናል ጋር በሚደረገው ጨዋታ። ይህ የክሪስታል ፓላስ እና የአርሰናል ጨዋታ የሚሆነው በእግር ኳስ ማህበሩ በተያዘው መርሃ ግብር መሰረት የውድድር ዘመኑ የማብቂያ ቀን ላይ ነው። በሰልሃርስት ፓርክ ስቴዲየም ነው ይህ ጨዋታ የሚደረገው። ሁለቱ ቡድኖች ከዚህ ቀደም በነበራቸው ግንኙነት አርሰናል 35 ጊዜ ሲያሸንፍ 17 አቻ ውጤት አጠናቋል። 5 ጨዋታ ደግሞ ክሪስታል ፓላስ አርሰናልን ያሸነፈበት አጋጣሚ እንዳለ መጥቀስ ይቻላል። በመጀመሪያው ዙር በዚህ ውድድር ዘመን አርሰናል 1-0 ክሪስታል ፓላስን ኤምሬትስ ላይ አሸንፎት እንደነበር ይታወቃል። በካራቦ ዋንጫ በመደበኛው ሰዓት 1-1 አጠናቆ በመለያ ምት 8-7 አርሰናል
ያሸነፈበት አጋጣሚ ተወሳል። በ2024-25 የውድድር ዘመን አርሰናል ክሪስታል ፓላስ ሜዳ አቅንቶ 5-1 በሆነ ውጤት ማሸነፉ ይታወሳል። በ2023-24 የውድድር ዘመን ወደ ፓላስ ሜዳ ሰር አሌክስ ፓርክ አቅንቶ 1-0 አርሰናል እንዲሁ ድል አድርጓል። በ2022-23 የውድድር ዘመንም አርሰናል ወደ ፓላስ ሜዳ አቅንቶ 2-0 ማሸነፍ ችሏል። እንዲሁ በ2021-22 የውድድር ዘመን አርሰናል ወደ ፓላስ ሜዳ ቢያቀናም 3-0 ሽንፈት ገጥሞታል። ክቡራትና ክቡራን አድማጮች እነኚህን ሪከርዶች እንዲሁ በቁጥር የተመለከት ነው። አርሰናል ከሜዳው ውጪም በሜዳውም የሚያደርጋቸው ጨዋታዎች ያለፉት 5 ዓመታት ሪከርዶች ምን መልክ አለው የሚለውን ለመመልከት ነው። ቀሪዎቹ 5 ጨዋታዎች በአርሰናል ቡድን በትልቁ በተስፋ የሚቆጠሩ ነው። የአርሰናልን ስኬትና እንዲሁም ደግሞ 5 ጨዋታ ለአንድ ታላቅ ህልም ከ2003-4 የውድድር ዘመን በኋላ ዳግም የአርሰናል የሻምፒዮንነት ጉዞ አሁንም ተስፋው አልተሟጠጠም ሲሉ የእግር ኳስ ተንታኞች የሰጡትን አስተያየት መነሻ በማድረግ ተመልክተናል። በማንቸስተር ሲቲ በኩልስ ከረቡዕ ጨዋታ በኋላ ምን ሊፈጠር ይችላል? እሱንም እንዲሁ የምናቀርብ ይሆናል። ሀሳብ አስተያየቶቻችሁን ላኩልን። ክቡራትና ክቡራን አድማጮቻችን ቅሬላ ቲዩብን የተከታተላችሁ መልእክቶቻችሁን ኮሜንት መስጫው ሳጥን ላይ እንድታጋሩን በአክብሮት እንጋብዛለን። ሰብስክራይብ እያደረጋችሁ የተከታታዮቻችንን ቁጥር እንድትጨምሩልን በአክብሮት እንጠይቃለን። መልካም ጊዜ